መስፍን ስቲቨን የአማራ ማህበረሰብ ኦሮሚያ ክልል ውስጥ እየኖረ ኦሮምኛ አይችልም። 90% ኦሮሞ ግን አማርኛ ይችላል። ዘረኛ ማለት ይሄ ነው። የሰውን ቋንቋ አለመልመድ፣ ወደ ሰው ፋሚሊ አለመቀላቀል፣ ራስን ማግለልና ራስን እንደ ልዩ ፍጡር ማየት ወይም የጠራው ዘር ነኝ እኔ ከሌላ ጋር በጋብቻ ልቀላቀልም በቋንቋዬንም አልበርዝም የሰው ቋንቋ መማር አልፈልግም የሚሉ ናቸው ዘረኞች። ቴንክ ዩ መስፍን ፈይሳ ሮቢ። መስፍን ፈይሳ ለብዙ አመት ሲያስጨንቀኝ የነበረውን ነገር መልስ ሰጠኝ። ብዙ ጊዜ ሰማለሁ፣ ብዙ ጊዜ እንሰማለን። ኦሮሞ ዘረኛ ነው፣ ኦሮሞ ጠባብ ነው፣ አንተ ዘረኛ ነህ፣ አንተ ጠባብ ነህ ስባል ነበርኩኝ። ትርጉሙን ስለማላቅ ግን ዝም ብዬ ነበር። ዛሬ ግን ትርጉሙን ስላወቅኩት መስፍን ስላስተማረኝ እኔ ዘረኛ አይደለም ልል ነው የወጣሁት። ኦሮሞ ዘረኛ አይደለም ልል ነው የወጣሁት። ዘረኝነት በቤታችን ፊት ለፊትም አላለፈም። ለምን የተለያየ ኦሮሚያ አካባቢ ብትሄድ ስፔሻሊ አሁን ወደ ሐረር አካባቢ ብትሄድ ኦሮምኛ ይችላሉ፣ ሶማሊኛ ይችላሉ፣ አደርኛ ይችላሉ፣ ፈረንሳይኛ ይችላሉ፣ አማርኛ ይችላሉ። የብዙ ቋንቋ ባለቤት ነው ኦሮሞ። ወደ ወለጋም ወደ ቤጌ አካባቢ ብትሄዳው ማይኛ ይችላሉ፣ የማው ቋንቋ ይናገራሉ፣ አረብኛ የሚችሉም አለ፣ ኦሮምኛውን አማርኛውም ይችላሉ። ወደ ባሌም ስትሄድ እንደዚህ ሶማሊኛ የሚናገሩ አሉ፣ አማርኛ ይችላሉ፣ ኦሮምኛ ይችላሉ። ወደ ቦረና አካባቢ ብትሄድ kiswahiliኛ የሚናገሩ የተለያየ ቋንቋ የሚናገር ህዝብ ነን። እንዴት ታዲያ ዘረኛ እንባላለን? እኔ አሁን የተወለድኩት ገጠር እዛ ወለጋ ነው፣ አማርኛ ይችላል። አንተ ግን ኦሮሚያ ተወልደ፣ ቢሾፍቱ ተወልደ፣ ፍንፍኔ ተወልደ፣ አዳማ ተወልደ ቋንቋውን አትችልም። ጠባብ እኔ ነኝ አንተ ነህ። እኔ ጠባብ አይደለም፣ ዘረኛም አይደለንም። ዘረኝነት የሰውን ጥላቻ ያለው ሰውን የሚጠላ የሰውን ነገር የሚመኝ እንደዚህ ሽማግሌ እሳቸውን ያቸው ሻለቃ ዳዊት ወልደ ጊዮርጊስ ይባላሉ። የት እንዳሉም አልሰማናቸውም። ለብዙ አመት ቆይቶ ጠፍቶ የደርግ ባለስልጣን ነበሩ፣ ኃይለ ሥላሴ ውስጥ ነበሩ። ዛሬ ግን ህዝቡን ለማፋጀት ካሉበት ቦታ አመዳቸውን አራግፎ ወጥተው የሚናገሩትን ነገር ስሟቸው። አማራ መሬቱን አያጣም። እንደውም መጨረሻ ላይ መሬቱን ያለውን መሬት ሳይሆን ብቻ የቀድሞ መሬቱን ወለጋ አማራ ነበር። ወለጋና የተለያዩ አሁን ኦሮሞ መጥቶ የሰፈረባቸውን የቀድሞ የአማራ መሬቶች በሙላ እንደገና ለማስመለስ የሚችልበት ኃይል ይፈጥራል ብዬ አስባለሁ። ጠንካራ ህዝብ ነው። አመራር ካገኘ ጠንካራ ህዝብ ነው፣ ይችላል። ችግር የፈጠረው የአመራር ማጣት ብቻ ነው። ስለዚህ ይሄ ጊዜ ያልፋል። በአገር ገንዘብ ይሄ ጊዜ ያልፋል። ደግሞ ባጭሩ እያለፈ ነው። ባጭሩ አሁን ተቀጣጥሎ ይሄ ትግላችን ወደ ዋናው ከተማዎች ከገባ በፕሮቴስቱ ብቻ ይሄን መንግስት ሊገርሰው ይችላል። ሻለቃ ዳዊት ወልደ ጊዮርጊስ ሻለቃ ዳዊት እንግዲህ በዚህ እስትጅና ያው እድሜያቸው በጣም ሄደዋል። ከኃይለ ሥላሴ ጀምሮ በደርግ ጊዜ ጀምሮ ባለስልጣን ነበሩ። አሁን እንግዲህ መለስ ዜናዊ ውስጥም አልፎ ኃይለማርያም ውስጥም አልፎ ዶክተር አብይ ውስጥ ነን ያለነው። ስንት መንግስትን አይተዋል። ልሞቱ ያው በእድሜ ማን መጀመሪያ እንደሚሞት እግዚአብሔር ያውቃል። እድሜያቸው በጣም ሄደዋል። እንደዚህ አይነት ቦምብ አስቀምጠውልን ነው የሚሄደው ህዝቡ እንድፋጅ። አሁን ወለጋ የኛ መሬት ነው የአማራ መሬት ነው ይላል። የወለጋ ህዝብ ደግሞ ሙቅ ጠጥቶ ተኝቶ ይጠብቃል። ሂዱና ተላለቁ ማለት ነው። እንግዲህ እንደዚህ አይነት ሽማግሌዎች አሉ። ኢትዮጵያዊ ናቸው ብለን ለብዙ ጊዜ አመት ኢትዮጵያዊ አቀኛ ኢትዮጵያዊ ስንላቸው ነበር። ኢትዮጵያዊ እኔ ነኝ እሳቸው ናቸው፣ እኔ ነኝ እሳቸው ናቸው። ህዝብን የሚያጣላ ነገር የሚናገርና ህዝብን የሚያፋቀር ነገር የሚናገር ህዝብን የሚያፋጅ ዲሲ ቁጭ ብሎ የወለጋ መሬት የኛ ነው። ወሎ ውስጥ እኮ ደግሞ ኦሮሞዎቹ ሲገደሉ ምን የተባሉ ነው? አገራችን ወለጋ ነው፣ ወለጋ ሂዱ ነው የሚባለው። አሁን ደግሞ እሳቸው ደግሞ ዲሲ ቁጭ ብሎ የኦሮሞንና የአማራን ወጣት የኦሮሞን ህዝብና የአማራን ህዝብ ለማፋጀት፣ ለማጣላት፣ ለማበላላት ወለጋ የናንተ ነው፣ የወለጋ ህዝብ ደግሞ ተኝቶ ይጠብቃል። መሬት ነው ብለ ለመውሰድ ስትል አይ ተኝቶ ይጠብቃል። እንደዚህ አይነት ትላልቅ ሰዎች ናቸው እንግዲህ አገራችን የሚያፈርሱት። ሻለቃ ዳዊት እንግዲህ የስንት አመት ባለስልጣን ነበሩ። ዛሬ ለምን ማውራት ፈለጉ? የሞት መቃብር ላይ ቁጭ ብሎ እናንተን አፋጅቶ ሊሄድ ነው። እንደሳቸው አሁን በእድሜ የገፉት ትላልቅ ሰዎች ለምሳሌ ኦቦሌን ጮለታ ነገ ተነስቶ ጎንደር የኦሮሞ ነች እናስመልሳለን ብሉ